My name is Katie Martinez. I live here in Phoenix, Arizona, where I work as a nurse at the county hospital. ስሜ ኬቲ ማርቲኔዝ ይባላል። የምኖረው እዚሁ ፊኒክስ አሪዞና ውስጥ ሲሆን በካውንቲው ሆስፒታል ውስጥ በነርስነት እሰራለሁ። አሁን ልነግራችሁ የምፈልገው ነገር እብደት ሊመስል ይችላል። እንደዛ እንደሚመስል አውቃለሁ። ነገር ግን ይህንን ላካፍላችሁ ግድ ብሎኛል። ምክንያቱም ኢየሱስ እንደነግራችሁ ስላዘዘኝ ነው። በዚህ ሳምንት ብቻ 3 ሰዎች ኬቲ ምን ሆነሻል ብለው ጠይቀውኛል። ምክንያቱም እውነቱን ለመናገር አሁን እኔ የተቀየርኩ ሰው ነኝ። አብረውኝ የሚሰሩት ያዩታል፣ ቤተሰቤም ያውቀዋል። ጎረቤቶቹ እንኳን እንዴት እንደምገልጸው ባላውቅም ይበልጥ ሕያው የሆንኩ ለምን እንደሆነ ይጠይቁኛል። ሁሉም ነገር የተጀመረው ባለፈው ዓመት ጥቅምት 15 ነበር። ከዚህ በፊት አድርጌው ማላውቀውን ነገር እያደረግኩ ነበር። እውነተኛ ጾም፣ ምሳ መዝለል ብቻ አልነበረም። ለሙሉ 6 ቀናት ምንም አይነት ምግብ አለመብላት ማለቴ ነው። ውሃ ብቻ። ምን እያሰባችሁ እንደሆነ አውቃለሁ። ይህማ ከባድ ነው ትሉ ይሆናል። ለእኔም ከብዶኝ ነበር። ነገር ግን የሆነ የሚስበኝ ነገር ተሰማኝ። እግዚአብሔር ይህንን እንዳደርግ እየጠየቀኝ እንዳለ ተሰማኝ። ስለዚህም አደረግኩት። 6ኛው ቀን ከባድ ነበር፣ አልዋሽም። ደክሞኝ ነበር፣ ትንሽም ያንቀጠቅጠኝ ነበር። ነገር ግን ከዚህ በፊት ተሰምቶኝ የማያውቅ እንግዳ የሆነ ስሜት ነበር። በዚያች ጠዋት 12 ሰዓት አካባቢ ወደ እናቴ ቤት እየነዳሁ ነበር። መንገዶቹ ልክ እኔ እንደምወደው ነፃ ነበሩ። የመዝሙር ወይም ወርሺፕ ድምፅ ለስለስ ብሎ ተከፍቶ ነበር። እናም ስለ ወንድሜ ጆሽ እየጸለይኩኝ ነበር። ለዓመታት በሱስ ተይዞ እየተሰቃየ ስለነበር የሞከርነው ምንም ነገር ሊሰራለት አልቻለም ነበር። እናም እየጸለይኩኝ ጉዞዬ ላይ እንዳለው አንድ ፒክአፕ መኪና የሚያሽከረክር ሰው ቀይ መብራት በርቶ በሰዓት 50 ማይል እየበረረ መጥቶ በሹፌሩ በኩል አድርጎ ሙሉ ለሙሉ ገጨኝ። ሐኪሞቹ በኋላ እንደነገሩኝ ልቤ ልክ ለ17 ደቂቃ ከ23 ሰከንድ ቆሞ ነበር፣ ወይም ሞቼ ነበር በሉት። ነገር ግን እዚያ ጋር አንድ ነገር ልንገራችሁ። እነዚያ 17 ደቂቃዎች እንደ ሰዓታት ነበር የተሰሙኝ። ያየሁትንና ያለፍኩትን ነገር አሁንም ድረስ ለማስተናገድ ወይም ፕሮሰስ ለማድረግ እየሞከርኩ ነው። በአንድ ሰከንድ በተጨፈለቀችው የሆንዳ መኪና ውስጥ ነበርኩ። በቀጣዩ ሰከንድ ደግሞ ከመኪናው በላይ እየተንሳፈፍኩ ነበር። ሁሉንም ነገር ማየት እችል ነበር። የድንገተኛ አደጋ ሐኪሞቹ በሰውነቴ ላይ ሲረባረቡ፣ የገጨኝ ሰውዬ መንገድ ዳር ተቀምጦ ሲያለቅስ፣ ሌላው ቀርቶ ከታች መንደር የምትኖረው ሚስስ ሄንደርሰን የተፈጠረውን ለማየት በሌሊት ልብሷ ወጥታ ስትመጣ ሁሉ እያየው ነበር። ግን አልፈራውም። የሚያስገርመው ይሄ ነው። በሕይወት ዘመኔ ሁሉ ተሰምቶኝ የማያውቅ ሁኔታ ጥልቅ የሆነ ሰላም ተሰምቶኝ ነበር። ከዚያም ወደ ላይ ከፍ ማለት ጀመርኩኝ። አንድ መሿለኪያ ነበረ፣ ነገር ግን ጨለማ አልነበረም። ከብርሃን የተሰራ ነበር፣ ሕያው ከሆነ ብርሃን። ይህ ነገር እብደት እንደሚመስል አውቃለሁ፣ ነገር ግን ልገልጽ የምችለው በዚህ ማንነት ብቻ ነው። ብርሃኑ ማንነት ነበረው። ሞቅ ያለ አቀባበል የሚያደርግና አፍቃሪ ነበር። መሿለኪያ ከሚመስለው ነገር ስወጣ ሙሉ በሙሉ ሌላ ቦታ ላይ ነበርኩኝ። ያየሁትን ነገር መግለጽ ከምችለው በላይ ነው። እዚህ ምድር ላይ የማይገኙ ቀለማት፣ ከየትም አቅጣጫ በአንድ ጊዜ የሚመጣ የሚመስል ሙዚቃና ከፀሐይ በላይ የሚያበራ ብርሃን። ነገር ግን ትኩረቴን የሳበው ውበቱ አልነበረም። ከምድር ተነስተው እኔ እስካለሁበት ድረስ የተዘረጉ ወርቃማ የብርሃን ክሮች ነበሩ። በሺዎች የሚቆጠሩ፣ ምናልባትም በሚሊዮኖች የሚቆጠሩ። ያኔ ነበር ድምፁን የሰማሁት፣ ኬቲ። ወዲያውኑ ኢየሱስ መሆኑን አወቅኩኝ። በቃ አወቅኩት። በዚያ ሰዓት ሰውነት ኖሮኝ ከሆነ ድምፁ በሰውነቴ ውስጥ ሁሉ አለፈ። ሙሉ በሙሉ የማውቀውና ሙሉ በሙሉ እየተወደድኩ ሆኖ በአንድ ጊዜ ተሰማኝ። ዓይኖችሽ አይተውት የማያውቁትን ነገር ላሳየሽ ነው ወደዚያ መጣሁሽ አለኝ። ከዚያም ከፊቴ ቆመ። በሕይወት ዘመኔ ሁሉ የኢየሱስን ስዕሎች አይቼ ያውቃለሁ። ስዕሎች፣ ፊልሞች፣ ባለቀለም መስታወቶች አንዳቸውም ቢሆኑ ከእርሱ ጋር ሊቀራረቡ አይችሉም። መገኘቱ እጅግ ልብን የሚገዛ ኦቨርዌልሚንግ ነበር። ንጹሕ ፍቅርና ኃይል ከእርሱ እየፈለቀ በማዕበል መልክ ይወጣ ነበር። ዓይኖቹ እጅግ በጣም ጥልቅ ነበሩ። እያንዳንዱን የሕይወቴን ቅስፈት፣ ያሰብኩትን እያንዳንዱን ሐሳብ ማየት የሚችል ሆኖ ተሰማኝ። እናም ያን ሁሉ አውቆ ዝም ብሎ ወደደኝ፣ ተመልከች አለኝ። ከዚያም ኢየሱስ ትኩር ብዬ እያየኋቸው ወደ ነበሩበት ወርቃማ ክሮች አመለከተ። እነዚያን ታያለሽ ብሎ ጠየቀኝ። ራሴን ነቀነቅኩኝ። ላለማየት አልቻልኩም ነበር። እነዚያ አሁን እየጾሙና እየጸለዩ ያሉ ሰዎች ናቸው። አፌ ተከፈተ። እያንዳንዱ ክር እግዚአብሔርን ለመፈለግ ሲሉ ምግብ የተዉ በምድር ላይ ያሉ ሰዎችን ይወክል ነበር። በጣም ደማቅ የሆኑት እጅግ የሚያበሩት ክሮች
እነዚያ ዝም ብለው ለማሳየት ወይም ፎር ሾው የማይጾሙ ሰዎች ነበሩ አለ። በእርግጥም ከልባቸው ነበር የሚያደርጉት። ልባቸው ንጹህ ነበር። በአጠገቤ ያለ አንድ ክር ይበልጥ እየደመቀ ሲመጣ ተመለከትኩት። ኢየሱስ ፈገግ አለ። ያች በኦሃዮ የምትገኘው ማርጋሪት ናት አለ። የጾሟ 3ኛ ቀን ነው። ለልጅ ልጇ እየጸለየች ነው። አብዛኞቹ ልጆቼ ያላቸውን ኃይል አይረዱም ሲል ኢየሱስ አብራራልኝ። እኔንና መንግስቴን በመፈለግ በትክክለኛ ልብ ስትጾሙ ልታስቡት በማትችሉት መንገድ ከሰማይ ጋር አብራችሁ ትሰራላችሁ ወይም ፓርትነር ትሆናላችሁ አለኝ። ከዚያም የራሴን ጾም አሳየኝ። ምግብ ሳልበላ ያሳለፍኳቸውን ቀናት፣ እያንዳንዱ ቀን በሰማይና በምድር መካከል ይበልጥ ግልጽና ጠንካራ የሆነ ግንኙነት እንዴት እንደፈጠረ ተመለከትኩ። ልክ አንድ ጡንቻ በየስፖርቱ ወይም ወርክአውት እየጠነከረ ሲመጣ የማየትን ያክል ነበር። ነገር ግን አይምሮዬን ያስገረሙ ሌላ ነገር ነበር። ኢየሱስ የዘመናት አዳራሾች ወይም ሆል ኦፍ ታይም ወደሚባሉ ስፍራ ወሰደኝ። ሙሴ 10ቱን ትእዛዛት በተቀበለበት የ40 ቀናት ጾም ውስጥ ሆኖ አየሁት። ነገር ግን አሁን በመንፈሳዊ ዓለም ውስጥ በትክክለኛ ምን እየተካሄደ እንደነበር ማየት እችል ነበር። ጾሙ የእግዚአብሔር ክብር መጥቶ እነዚያን ትእዛዛት ሊቀበል በሚችልበት መንገድ ቃል በቃል ክፍተት ወይም ስፔስ ፈጥሮ ነበር። ዳንኤል በጾም ወቅት አየሁት። ጾሙ እንዴት ሙሉ በሙሉ ክልሎች ላይ ያሉትን የጨለማ መንፈሳዊ ኃይላት ወደ ኋላ እንደሚገፋቸው ወይም እንደሚያባረራቸው ተመለከትኩ። በታሪክ ውስጥ ጾማቸው መንፈሳዊ ድባቦችን ወይም አትሞስፌርን የቀየሩና እውነቶችን ወይም ኢቨንቶችን የለወጡ ነገር ግን ራሳቸውን የማያውቁትን ስፍር ቁጥር የሌላቸውን ሰዎች አየሁ። ኬቲ አለ ኢየሱስ፣ ይህንን የማሳይሽ ቤተክርስቲያኔ ስለ ጾም መረዳት እጅግ ወሳኝ ወደሚሆንበት ወቅት ወይም ሲዝን እየገባች ስለሆነ ነው አለኝ። ከፊታችን ያሉትን ውጊያዎች በመደበኛ ጸሎት ብቻ ቆም አልኩኝ። ምን እንደምን አላውቅም ነበር። ከዚያም አንድ ነገር አሳየኝ። የአማኞች ቡድኖች ወይም ግሩፕ ኦፍ ቢሊቨርስ በአንድነት ሲጾሙ ምን እንደሚፈጠር አየሁ። ይህ መንፈሳዊ የኃይል ማዕበል ወይም ስፒሪቹዋል ስቶርም ኦፍ ፓወር የሚመስል ነገር ይፈጠር ነበር። እነዚህ የተዋሃዱ ጾሞች በከተሞችና በሀገራት ላይ ያሉትን ሙሉ ድባብ ወይም አትሞስፌር ሊቀየር የሚችል ግስጋሴ ይፈጥሩ ነበር። ነገር ግን ልጄ አለ ኢየሱስ፣ ድምፁም ይበልጥ ከበድ ያለና ሲሪየስ ነበር። ሁሉም ጾም ተመሳሳይ ክብደት ወይም ዌይት የለውም። የተለያዩ የጾም አይነቶችን አሳየኝ። ለታይታ ወይም ፎርሾ ወይም ከሃይማኖታዊ ግዴታ የተነሳ የሚደረግ ጾም። እንደዚህ አይነት ጾሞች መንፈሳዊ ተጽዕኖአቸው ወይም ኢምፓክታቸው ዜሮ ነበር። ነገር ግን በትህትና በእውነተኛ ንስሐና ወደ እግዚአብሔር ለመቅረብ ባለ ንጹህ ፍላጎት የሚደረግ ጾም ኃይለኛ መንፈሳዊ ተለዋዋጭነት ወይም ስፒሪቹዋል ዳይናሚክስ ይፈጥር ነበር። ከዚያም ይበልጥ የሚያስገርመኝ ነገር አሳየ። ጾም በእርግጥም መንፈሳዊ ዲኤንኤያችንን ይቀይራል። ስንጾም መንፈሳዊ ስሜት ህዋሶቻችን ደረጃቸው ከፍ ይላል። የተራዘሙ የጾም ጊዜያት ጾሙ ካለቀ በኋላ እንኳን በላቀ ማስተዋልና መንፈሳዊ ስልጣን እንድንሰራ የሚያስችሉ አዳዲስ መንፈሳዊ መንገዶችን ይፈጥሩልናል። ብዙዎቹ ልጆቼ ጾምን እኔ አንድን ነገር እንዳደርግላቸው ማግባቢያ መንገድ አድርገው ነው የሚያዩት ሲል ኢየሱስ አብራራልኝ። ነገር ግን ጾም እኔን ስለማሳመን ወይም ስለማግባባት አይደለም። ጾም እኔ አስቀድሜ ማድረግ ከምፈልገው ነገር ጋር አብሮ ለመስራት ወይም ፓርትነር ለመሆን ራስን ለእኔ ምቹ ማድረግ ማለት ነው አለኝ። ስትጾሙ መንፈሳዊ ሞገዶችን ከሰማይ ሞገድ ጋር ታስተካክላላችሁ። ቀጥሎ ኢየሱስ ያሳየኝ ነገር እጅግ ጥልቅ ነበረም። እየጾሙ ያሉ አማኞችን አየሁ። ተጨማሪ መንፈሳዊ የጦር ዕቃ የለበሱ ይመስሉ ነበር። በጾም ወቅት የሚያደርጉት ጸሎት ልክ እንደ ትክክለኛ መንፈሳዊ የጦር ዕቃ ነበረም። ኢላማቸውን በከፍተኛ ትክክለኛነትና ኃይል ይመቱ ነበር። ነገር ግን ማስጠንቀቂያ ነበረው። ጠላት የጾምን ኃይል ስለሚያውቅ በጾም ወቅት ያሉ ሰዎችን በተለያየ ሁኔታ ኢላማ ያደርጋል። በጾም ወቅት ጥበቃ ማግኘት ወይም ፕሮቴክሽን እጅግ ወሳኝ ነው። ኢየሱስም በደሜና በቃሌ ሽፋን ስር ቆዩ፣ በራሳችሁ ጥንካሬ አትጹሙ አለኝ። ከዚያም ኢየሱስ ጾም ከመንፈሳዊ ስልጣን ጋር እንዴት እንደሚገናኝ አሳየኝ። እያንዳንዱ የቅንነት ጾም ቀን የአንድን አማኝ በጸሎትና በመንፈሳዊ ውጊያ ውስጥ ያለውን መንፈሳዊ ስልጣን ይጨምር ነበር። ልክ አንድ ሰው በሰማይ ሰራዊት ውስጥ ደረጃው ሲያድግ የማየት ያህል ነበረም። ቃላቶቻቸው ይበልጥ ክብደት ነበራቸው፣ ጸሎቶቻቸውም የላቀ ተጽዕኖ ነበራቸው። አስታውሺ አለ ኢየሱስ፣ ይህ ስልጣን በሥራ የሚገኝ አይደለም፣ የሚሰጥ ነው። ጾም የላቀ ስልጣን እንድትይዙ ያመቻቻችኋል። ነገር ግን ስልጣኑ ራሱ የሚመጣው ከእኔ ነው አለኝ። ኢየሱስ ካሳየኝ እጅግ ውብ ነገሮች አንዱ ጾም በአምልኮ ላይ እንዴት ተጽዕኖ እንደሚያሳድር ነበር።
በጾም ጊዜያት ውስጥ አምልኳችን በሰማይ የተለያየ መዓዛ ነበረው። የጾም መስዋዕትነት በጸሎታችንና በምስጋናችን ላይ እጅግ ክቡር የሆነ ነገርን ይጨምር ነበር። ልጆቼ እየጾሙ ሲያመልኩ ሲል ኢየሱስ አስረዳኝ። ከሰማይ አምልኮ ጋር ልዩ የሆነ ኅብረት ይፈጥራል። ከዚያም ለወንድሜ ጆሽ እንድጾም ለምን እንደጠራኝ እንድረዳ የሚያደርገኝን ነገር አሳየኝ። ጾም በመንፈሳዊ ዓለም ውስጥ እንዴት የጨለማ ሰንሰለቶችን እንደሚሰብር አየሁኝ። እነዚህ ሰንሰለቶች ሱሶችን፣ የትውልድ እርግማኖችንና መንፈሳዊ ጭቆናዎችን ይወክሉ ነበር። አንድ ሰው በእምነትና በንጹህ ልብ መሻት ሲጾም ሲጸልይ እነዚህ ሰንሰለቶች መዳከምና መሰበር ይጀምራሉ። ለአንድ ሰከንድ ያህል ዝም ብዬ አለቀስኩኝ። እግዚአብሔር ወንድሜን ነፃ ለማውጣት እኔ ፈጽሞ በማላውቀው መንገድ እንድዋጋለት እያዘጋጀኝ እንደነበር ተረዳው። ከዛም ኢየሱስ ዳግም ልቤ እንዲራራ የሚያደርገኝን ሌላ ነገር አሳየኝ። ጾማችን ከእርሱ የማያቋርጥ የክርስቶስ የምልጃ አገልግሎት ጋር አብሮ ይሰራል ወይም ፓርትነር ነው። ስንጾም በልዩ መንገድ በሥራው ውስጥ እንቀላቀለዋለን። ይህ አብሮ መስራት ወይም ፓርትነርሺፕ ለእርሱ እውነተኛ ደስታን ያመጣለት ነበር። ኬቲ አለ፣ ልጆቼ በንጹህ ልብ ሲጾሙ ልቤን ይነካዋል። ይህ የእኔን ፍቅር በሥራ ስለማግኘት ወይም ስለመመኘት አይደለም። ያንንማ አስቀድማችሁ ሙሉ በሙሉ አግኝታችኋል። ይሄ ከእኔ ዓላማዎች ወይም ፐርፐዝ ጋር ይበልጥ ጥልቅ በሆነ መንገድ አብሮ ስለ መስራት ነው። ኢየሱስ ጾም እንዴት መንፈሳዊ ድልድዮችን እንደሚሠራ አሳየኝ። እነዚህ ድልድዮች የተለያዩ የእግዚአብሔር ሥራ ገጽታዎችን በማገናኘት ኃይሉ የሚፈስባቸውን አውራ ጎዳናዎች ይፈጥሩ ነበር። አንዳንዴ ጾማችን የሚፈጥራቸውን ግንኙነቶች እግዚአብሔር ጾማችን ካለቀ ከረጅም ጊዜ በኋላ ይጠቀምባቸዋል። ጾም በመንፈሳዊ ርስታችን ላይ እንዴት ተጽዕኖ እንደሚያሳድርም አሳየኝ። ስንጾም ከመንፈሳዊ ርስት ጉድጓዶች ላይ ያሉትን ፍርስራሾች እናጸዳለን። እነዚያ የጥንት ምንጮች ዳግም እንዲፈሱ እንፈቅዳለን። የአንዳንድ ሰዎች ጾም ለትውልዶች ተዘግተው የነበሩ መንፈሳዊ በረከቶችን ዳግም ክፍት ያደርጋል። ከዚያም ኢየሱስ ስለ ጾምና ስለ መንፈሳዊ ማባዛት አንድ ነገር አሳየኝ። በንጹህ ልብ ስንጾም እግዚአብሔር ብዙ ጊዜ መንፈሳዊ ተጽዕኖውን እኛ ልናስበው ከምንችለው በላይ ያባዘዋል። የአንድ ሰው በታማኝነት መጾም ሙሉ ማህበረሰብን ሊነካ ይችላል። ለትውልዶች የሚቀጥል የተጽዕኖ ማዕበል ይፈጥራል። የጾም መንፈሳዊ ተጽዕኖ ብዙ ጊዜ እናንተ ማየት ከምትችሉት በላይ ይጓዛል ሲል ኢየሱስ አስረዳኝ። አንዳንዴ የጾማችሁ ትልቁ ፍሬ በዘላለም ውስጥ ወይም ኢተርኒቲ ውስጥ ብቻ ነው የሚታየው። ጾም ከመንፈሳዊ ጊዜ ጋር እንዴት እንደሚገናኝም አሳየኝ። አንዳንዴ እግዚአብሔር እንድንጾም የሚጠራን ወዲያውኑ ለሚመጣ ድል ሳይሆን እርሱ ለሚያቀናውና ለሚመጣው ነገር እያዘጋጀን ነው። ጾም ሰዎች ያ ጥንካሬ እንደሚያስፈልጋቸው ገና ሳያውቁ አስቀድሞ በመንፈስ ያጠነክራቸዋል። በሚመጡት ጊዜያት አለ ኢየሱስ፣ ብዙዎቹ ልጆቼ ለችግር ምላሽ ለመስጠት ብቻ ሳይሆን እኔ እንደሚመጣ ላወቅኩት ነገር ዝግጅት እንዲሆን አስቀድመው መጾምን መማር ያስፈልጋቸዋል አለኝ። በሰማይ የነበረኝ ጊዜ ሊያበቃ ሲል ኢየሱስ አንድ የመጨረሻ ግንዛቤ ሰጠኝ። የጾምን ኃይል መረዳት ከምን ጊዜ በላይ አስፈላጊ ወደሚሆንባቸው ጊዜያት እየገባን ነው። እግዚአብሔር ሕዝቦቹን ለሚመጡት ቀናት ዝግጅት እንዲሆን ወደ መጽሐፍ ቅዱሳዊ ጾም እንዲመለሱ እየጠራቸው ነው። ያየሽውን ንገራቸው ሲል ኢየሱስ አዘዘኝ። ቤተ ክርስቲያኔን ወደ መጽሐፍ ቅዱሳዊ ጾም እንዲመለሱ እየጠራው መሆኔን ንገራቸው። ጊዜው አጭር ነው። ሕዝቤም እነዚያን እውነቶች ሊረዱ ይገባቸዋል። ሁሉም ነገር ሊደበዝዝ ሲል ኢየሱስ እጅግ ጥልቅ በሆነ ፍቅር ተመለከተኝ። በመንፈሴ በሐሴት ልፈነዳ እስክደርስ ድረስ አስታውሽ አለኝ። ኃይሉ ያለው በጾም ውስጥ አይደለም፣ ኃይሉ ያለው በእኔ ውስጥ ነው። ጾም እኔ አስቀድሜ ማድረግ ከምፈልገው ነገር ጋር አብራችሁ እንድትሰሩ ያመቻቻችኋል። ወዲያውኑ ራሴን ሳውቅ ሆስፒታል ውስጥ ወደ ሰውነቴ ተመልሼ ነበር። የሕክምና ባለሙያዎቹ እያዩት ያለውን ነገር ማመን አቅቷቸው ነበር። ከ17 ደቂቃዎች በላይ ሞቼ ቆይቼ ወደ ሕይወቴ መመለሴ ብቻ ሳይሆን ምንም አይነት የአእምሮ ጉዳት ወይም በአደጋው ምክንያት የተፈጠረ ዘላቂ ጉዳት አልነበረብኝም። ሐኪሞቹ ተአምር አሉት። ትክክል ነበሩ፣ ነገር ግን ግማሹን እንኳን አያውቁትም ነበር። ከ3 ወራት በኋላ ከዚያም በላይ የሚያስገርም ነገር ተፈጠረ። መኝታ ቤቴ ውስጥ ዳግም እየጾምኩና እየጸለይኩ ነበር። በዚህኛው ጊዜ ለ7 ቀናት ነበር። አሁን አደጋ ውስጥ አልነበርኩም። ሐኪሞቹ ምክንያቱ ያልታወቀ የልብ ችግር እንዳጋጠመኝ ተናገሩ። ልቤ ለ4 ደቂቃ ከ12 ሰከንዶች ቆሞ ነበር።
ነገር ግን በእነዚያ ክቡር ጊዜያት ውስጥ ዳግም ወደዚያ ወደ ሕያው ብርሃን ዓለም ተወሰድኩኝ። ኢየሱስ ዳግም እዚያ ነበር። መገኘቱም ልክ እንደ በፊቱ ልብን የሚገዛ ነበር። አሁን ግን እጅግ ክቡር የሆነ ምስጢርን ሊያካፍል እንደጓጓ ጓደኛ ይመስል ነበር። ኬቲ አለኝ፣ ወደዚህ የመለስኩሽ የተማርሽውን ነገር ፍሬ ላሳይሽ ነው አለኝ። ወዲያውኑ ስለ ጾም ያለኝን ምስክርነት ማካፈል ከጀመርኩበት ጊዜ አንስቶ የተፈጠረውን መንፈሳዊ ተጽዕኖ የሚያሳይ ትዕይንት ቀረበልኝ። የብርሃን ወንዞች በምድር ላይ ሲባዙ አየሁ። እያንዳንዱ ብርሃን ኢየሱስ ያሳየኝ ነገር ሰምቶ መጽሐፍ ቅዱሳዊ ጾምን መረዳትና መተግበር የጀመረውን ሰው ይወክል ነበር። ተመልከች አለኝ። የሰዎች ሕይወት ሲቀየር፣ ሱሶች ሲሰበሩ፣ ፈውስ ሲሆን፣ ግንኙነቶች ዳግም ሲታደሱ አየሁ። ይህ ሁሉ የሆነው በጸሎትና በመጽሐፍ ቅዱሳዊ ጾም የተዋሃደ ኃይል ነበር። ከሁሉ በላይ ልቤን የነካው እነዚህ ሰዎች በጾማቸው ወቅት ከኢየሱስ ጋር የነበራቸውን የጠበቀ ጊዜያት ማየቴ ነበር። እያንዳንዱ የምግብ መስዋዕትነት ከእርሱ ጋር ለሚደረግ ጥልቅ ኅብረት ወይም ዲፕ ኮሚኒየን ልዩ ስፍራን ፈጥሮ ነበር። አየሽ ብሎ ኢየሱስ ጠየቀኝ። ያሳየውሽ ነገር ለአንቺ ብቻ አልነበረም፣ ለተወዳጇ ቤተ ክርስቲያኔ ነበር። ያካፈልሽው እያንዳንዱ እውነት አሁን ፍሬ እያፈሩ ያሉ ዘሮችን ዘርቷል አለኝ። ከዛም ዳግም ልቤ እንዲራራ የሚያደርግኝን ነገር አሳየኝ። ማንም ሰው ስለ ጾም ያሉትን እነዚህን እውነቶች በሕይወት ውስጥ በተገበረ ቁጥር በእነርሱ ሕይወት ላይ ብቻ ሳይሆን ለሚመጡት ትውልዶች ጭምር የሚዘልቅ የተጽዕኖ ማዕበል ይፈጥር ነበር አለኝ። እነዚህ ማዕበሎች የንቃት ማዕበሎችን ወይም ዌቭስ ኦፍ ሪቫይቫል እየፈጠሩ ለበለጠ ነገር መንገዱን እያዘጋጁ ነበር። የሚመጡት ቀናት አለ ኢየሱስ፣ ሕዝቤ ከዚህ በፊት አውቀውት ወደማያውቁት የመንፈሳዊ ስልጣን ወይም ስፒሪቹዋል አውቶሪቲ ደረጃዎች ውስጥ እንዲራመዱ ይጠይቃል። ስለ ጾም ያሳየውሽ ነገር የአማራጭ ጉዳይ አይደለም፣ ለሚመጣው ነገር እጅግ አስፈላጊ ዝግጅት ነው አለኝ። የቤተ ክርስቲያን የጋራ የሆነ የጾም መረዳት እንዴት በቤተ ክርስቲያኒቱ ውስጥ አዲስ መንፈሳዊ ኃይልን እየፈጠረ እንደነበር ገለጠልኝ። ብዙ አማኞች መጽሐፍ ቅዱሳዊ ጾምን መረዳትና መተግበር ሲጀምሩ የተዋሃደ መንፈሳዊ ስልጣናቸው ጨለማን ከዚህ በፊት ታይቶ በማይታወቅ ሁኔታ ወደ ኋላ እየገፋው ነበር። እንደገና ንገራቸው አለ ኢየሱስ። በዚህኛው ጊዜ ግን ፍሬውን እንዳየ ሰው እንደ ባለስልጣን ንገራቸው። ቤተ ክርስቲያንን ወደ መጽሐፍ ቅዱሳዊ ጾም እየጠራው መሆኔን ንገራቸው። እንደ ሃይማኖት ግዴታ ሳይሆን አይናቸው አይቶ ለማያውቁ ታላቅ የመንፈሳዊ መፍሰስ ወይም አውትፖሪንግ ዝግጅት እንዲሆን አለኝ። ሁሉም ነገር ከመደብዘዙ ጥቂት ቀደም ብሎ ኢየሱስ አንድ የመጨረሻ መልእክት ሰጠኝ። ወደ ጾም የምጠራቸው የእኔን ፍቅር በሥራ እንዲያገኙት እንዳልሆነ ንገራቸው። ያንንማ አስቀድመው ሙሉ በሙሉ አግኝተውታል። ወደ ጾም የምጠራቸው ኃይሌን ላካፍላቸው ልሰጣቸው ስለምፈልግ ነው አለኝ። ጨለማው እየጨመረ ነው፣ ነገር ግን በጸሎትና በጾም አማካኝነት በውስጣቸው ያለው ብርሃኔ ከምንጊዜውም በላይ ደምቆ ያበራል። በዚህ ሁለተኛ ጊዜ ወደ ሰውነቴ ስመለስ እግዚአብሔር እነዚህ ነገሮች እንዳይ ለምን እንደፈቀደልኝ ይበልጥ በእርግጠኝነት አውቄ ነበር። ይህ ሁለተኛው ገጠመኝ ይበልጥ ጥልቅ የሆነ መረዳት ትቶልኝ አለፈ። ኢየሱስ ቤተ ክርስቲያኑን ወደ መጽሐፍ ቅዱሳዊ ጾም ኃይል ዳግም እንድትመለስ እየጠራት ነው። እግዚአብሔርን ለማግባባት ወይም ማኒፕሌት ለማድረግ ወይም ሞገሱን ለመሸመት ወይም እርን ለማድረግ ሳይሆን በእነዚህ ወሳኝ ጊዜያት ከሰማይ ጋር አብረን እንድንሰራ ራሳችንን ለማመቻቸት ነው። ወንድሜ ጆሽ አሁን ከሱስ ነፃ ከሆነ 8 ወራት አልፈውታል። ይህ ነፃ መውጣት ወይም ብሬክ ስሩ የመጣው ከእነዚያ ገጠመኞች በኋላ ባደረኩት 3ኛው የተራዘመ ጾም ላይ ነበር። አጋጣሚ ወይም ኮንሲደንስ ነው? በፍጹም አይመስለኝም። ጥያቄው ኢየሱስ ወደ ጾም እየጠራን ነው ወይ የሚለው አይደለም። በግልጽ እየጠራን ነው። ጥያቄው እንዴት ምላሽ እንሰጣለን የሚለው ነው። ይህንን እያዳመጣችሁ ከሆነ በአጋጣሚ አይደለም። ኢየሱስ ስለ ጾም ወደ ጥልቅ መረዳት እየጋበዛችሁ ነው። እንደ ሃይማኖታዊ ግዴታ ሳይሆን ከሰማይ ጋር ለሚደረግ እጅግ ጥልቅ የሆነ አብሮ መስራት ወይም ፓርትነርሺፕ እድል ነው። መንፈሳዊ ዓለም በአካላዊ አይኖቻችን ልናየው ከምንችለው ከማንኛውም ነገር በላይ እውን ወይም ሪል ነው። በመጽሐፍ ቅዱሳዊ ጾም አማካኝነት ለሚመጡ ትውልዶች ተጽዕኖ በሚመጣ መንገድ ከሰማይ ጋር አብረን መስራት እንችላለን። ጊዜው አሁን ነው። ኢየሱስ እየጠራ ነው። ቤተ ክርስቲያኑ ምላሽ እንድትሰጠውም እየጠበቀ ነው። ዝግጅታችን ይህን ይመስል ነበር። በቀጣይ እስክንገናኝ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር እያደረጋችሁ ጠብቁን። ተባረኩ።